ቅምሻ ቲዩብ። ሰላም ውድ ቤተሰቦቻችን፣ ቅምሻ ቲዩቦች ነን። የባለፈው ቆይታችን እንደወደዳችሁት ምንም ጥርጥር የለንም። በዛሬ ቆይታችን ደግሞ ከራስ ጋር ስለሚደረግ ወግ ወይም ደግሞ ኢንትራፐርሰናል ኮሚኒኬሽን የተወሰነ ሀሳብ አስተን የምንወያይ ይሆናል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ወደ ዛሬው ቪዲዮ እንመለስና የመጀመሪያው ጥያቄ የሚሆነው ከራስ ጋር የሚደረግ ወግ ምን ማለት ነው? ከራስ ጋር የሚደረግ ወግ ወይም ደግሞ ኢንትራፐርሰናል ኮሚኒኬሽን ማለት አንድ ግለሰብ በውስጡ ከራሱ ጋር የሚያደርገው ውይይት ወይም ደግሞ ዲያሎግ ሊሆን ይችላል። እንዲሁም ደግሞ ማሰላሰል ሀሳቦችን ሲሆን ራስን ከመረዳት፣ ችግሮችን በራስ አቅም ከመቅረፍ ብሎም ስሜቶቻችንን ከመቆጣጠር አንጻር ትልቅ ሚና አለው። ሰው ተገቢውን ጊዜና ቦታ መርጦ ከራስ ጋር መወያየት ጥሩና ሊበረታታ የሚገባ ትልቅ ልምምድ ነው። ከራስ ጋር የሚደረግ ወግ መገለጫዎቹንም አያይዘህ ብትገልጽልን። ኢንትራፐርሰናል ኮሚኒኬሽንን በተመለከተ ጥቂት ቁልፍ መገለጫዎችን ብንመለከት፣ አንደኛ ከራስ ጋር ማውራት ወይም ደግሞ ሰልፍ ቶክ ሊሆን ይችላል። ይሄም አዎንታዊም ሆነ አሉታዊ ሀሳቦችን በማንሳት ከራስ ጋር በጥሞና መነጋገር ሲሆን እምነታችንን፣ ባህሪያችንን እንዲሁም አቲቲዩዳችንን ከመቅረጽ አንጻር የጎላ ሚና አለው። ሁለተኛው ግላዊ ትንተና ነው ወይም ደግሞ ሰልፍ ሪፍሌክሽን የሚባለው ነው። በተለያዩ ሀሳቦች ዙሪያ ስሜቶችን ወይም ደግሞ ድርጊቶች ላይ በጥልቀት የማሰብ ሂደት ሲሆን ነገሩን በተሻለ መልኩ ለመረዳትና ውሳኔ ለመስጠት ያግዛል። ሶስተኛ ራስን መግዛት ነው ወይም ኢሞሽናል ሬጉሌሽን የሚባለው በሁኔታዎች ላይ አንድ ስሜት ሊያመጣ የሚችለውን አደጋ መረዳት ብሎም የመቆጣጠር ችሎታ ነው። ከራስ ጋር የሚደረግ የዳበረ ወግ ሲኖር በተለያዩ ሁኔታዎች ላይ ስሜቶቻችንን በተሻለ መልኩ በመረዳት ራሳችንን የመግዛት አቅም እንድናዳብር ያግዛል። የመጨረሻው ውሳኔ መስጠት ነው። ከራስ ጋር የሚደረግ ጤናማ ግንኙነት ሲኖር የተለያዩ አማራጮችን የማየት አቅምን ያዳብራል። እንዲሁም የነገሮችን ጥቅምና ጉዳት በማመዛዘን የተሻሉ ውሳኔዎችን ለመወሰን ትልቅ ሚና አለው ማለት ነው። ሁለተኛው ጥያቄያችን ደግሞ ከራስ ጋር የሚደረግ ወግ እንዴት ይገነባል? ጥሩ ጥያቄ ነው። መጀመሪያ ከራስ ጋር የሚደረግ ንግግር ራስን በተሻለ ከመረዳት፣ ውስጣዊ ውይይትን ከማሳደግ፣ እንዴት እንደምናስብ ከመወሰን እንዲሁም አጠቃላይ ስሜቶቻችንን ከመግዛትና ከመቆጣጠር አንጻር የጎላ ሚና ያለው ሲሆን ይህንኑ ለማዳበር ጥቂት ስትራቴጂዎችን እስቲ እንመልከት። እነዚህ መገንቢያ የሚባሉት ማለት ነው። አንደኛ ግላዊ ትንተና ነው። ግላዊ ትንተና ውስጥ ሁለት ሀሳቦችን እንመለከታለን። አንደኛው ሀሳቦችን መጻፍ ነው። ሀሳቦቻችንን ወይም ደግሞ የሚሰሙን ስሜቶችን ሊሆን ይችላል ወይም ደግሞ መፍትሄ የምንላቸውን ጉዳዮች የመጻፍ ልምምድ ማዳበር በጉዳዩ ላይ ጥርት ያለ ምልከታ እንዲኖረን የሚያስችል ሲሆን የተጠና ውሳኔ እንድንወስን ያግዛል እና ጉዳዩ ሞር ግለሰባዊ ስለሆነ ጽፎ ጉዳዩ ሲያልቅ መቅደድ። ራስን መጠየቅ ሁለተኛው ሀሳብ ሲሆን በዚህ በግላዊ ሪፍሌክሽን ውስጥ ምንድን ነው የምፈልገው? ለምንድን ነው እንደዚህ አይነት ስሜት የተሰማኝ? ከተፈጠረው ነገር ምን እማራለሁ? ወዘተ የሚሉ ጥያቄዎችን ለራስ በማንሳት ሀሳቦችን በሚገባ ለማደራጀት እንዲሁም ደግሞ አዎንታ ውሳኔዎችን ለመወሰን ትልቅ ልምምድ ይሆናል ማለት ነው። በሁለተኛ ደረጃ ከራሳችን ጋር ያለውን ወግ ለማዳበር የሚያግዘን ሀሳብ ራስን መረዳት ነው ወይም ደግሞ ሰልፍ አዌርነስ የሚባለው ነው። በዚህ ውስጥ ሁለት ንዑስ ሀሳቦችን እንመለከታለን። ጥንካሬና ድክመትን መለየት አንዱ ሲሆን ስሜትን መረዳት ሌላው ነው። ጥንካሬና ድክመትን መለየት ማለት በሂደት መሻሻል የሚገባቸውን ወይም ደግሞ ዊክነስ ጎኖችን እንዲሁም ደግሞ ከኛ ጋር ደግሞ አብረው መቀጠል ያለባቸውን ጉዳዮች ስትሬንግዞችን ለይቶ ማወቅ ለእድገታችን ይረዳል። ማንነትንም ለመቀበል በብዙ ያግዘናል። ሁለተኛ ስሜትን መረዳት ነው፣ ኢሞሽናል አዌርነስ። ይሄ ለምን በዚህ መልክ ሊሰማኝ ቻለ ብለን ስሜቶቻችንን በሚገባ ጊዜ ሰጥተን ማጥናትና መረዳት በዘፈቀደ ሳይሆን በታሰበበትና በጥንቃቄ ሁኔታ ስሜትን እንድናስተናግድ ትልቅ ጥበብ ስለሚሰጠን ማለት ነው። ሶስተኛው የመገንቢያ ዘዴ በጎ ሀሳብ ነው ወይም ደግሞ ፖዚቲቭ ሰልፍ ቶክ የሚባለው ነው። በዚህ ውስጥም ሁለት ሀሳቦች ሲኖሩ አንደኛው አሉታዊ አስተሳሰብን ማስወገድ ነው። ይሄ ኔጌቲቭ የሆነ አስተሳሰብ እንዲሁም ደግሞ ብዙ ጠቃሚ ያልሆኑ ሀሳቦች በዙሪያችን ሲመላለሱ በፍጥነት ገንቢ ወደሆኑና ወደ ደጋፊ ሀሳቦች በማምጣት የበጎ ሀሳብ ልምምድን ማዳበር ይጠበቅብናል። ሁለተኛው እዚህ ውስጥ ያለ ሀሳብ አዎንታ አስተሳሰብን መገንባት ነው። ነገሮችን በበጎ የመመልከት ባህልን ማዳበር፣ ጥሩ ነገሮችን ማድነቅ፣ የተሰሩ ነገሮችን ማበረታታት መልካም ስብዕና ከመገንባት አንጻር ትልቅ ሚና አላቸው። ይህም በሂደት ጤናማ ማይንድ ሴት እንዲኖረን ያግዛል። በአራተኛ ደረጃ
ግብ ማስቀመጥ ወይም ደግሞ ጎል ሴቲንግ ኤንድ ፕላኒንግ የምንለው ነው። ግላዊ ግብ ማስቀመጥ አንድ ሀሳብ ሲሆን ልንፈጽማቸው ያሰብናቸውን ግቦች በመዘርዘር ሊሰሩ ወደሚችሉበት ደረጃ ማውረድ እናም ከራሳችን ጋር የምናደርገውን ግንኙነት በዚህ መልክ በማስቀመጣችን የተጠናና ፎከስድ የሆነ ያደርገዋል። በሂደትም ፐርፐስ ድሪቭን ማነር እንድናዳብር ያደርጋል ማለት ነው። በግብ ማስቀመጥ ውስጥ ሌላ ያለው ሀሳብ ይህ ይቻላል መንፈስን ማዳበር ነው። በተጠና ሁኔታ የተዘጋጁ ግቦቻችንን እንደሚሳኩና እንደሚሆኑ ማመን፣ ይህም ለስኬት ትልቅ ቁልፍ ነው ማለት ይቻላል። በአምስተኛ ደረጃ የምንመለከተው ስሜትን መቆጣጠር ነው ወይም ደግሞ ኢሞሽናል ሬጉሌሽን የምንለው ነው። እዚህ ውስጥ ሁለት ሀሳቦችን እናያለን። አንደኛው አቀጣጣዮችን መለየት ነው። ይሄ በእንግሊዝኛው ሪኮግናይዝ ኢሞሽናል ትሪገርስ የሚባሉት እነዚህም ወደ ጭንቀት፣ ንዴት፣ ተስፋ መቁረጥ እና ወደ አላስፈላጊ ስሜቶች የሚገፉንን አቀጣጣዮች ጥልቅ የሆኑ ሀሳቦቹን በሚገባ መለየት፣ መረዳት ከዛም ደግሞ ብሎ ከነዚህ አይነት ሀሳቦች እንዴት ማምለጥ እንዳለብን የመለማመድ ጥበብን ማዳበር ነው። ሁለተኛው እዚህ ውስጥ ያለ ሀሳብ ቆም ብሎ መወሰን ነው። ብዙ ጊዜ ይሄ በስሜትና በችኮላ የሚወሰኑ ነገሮች ትልቅ አደጋን ስለሚያመጡ በህይወታችን ውስጥ ችኮላን ማስወገድ፣ ስሜታችን ወደ አላስፈላጊ ነገር ሲገፋን በዛ ወቅት ምላሽ ከመስጠት በመታቀብ ቆም ብሎ ራስን ተቆጣጥሮ ነገሩ የሚያስከትለውን አደጋ በማጤን ከጸጸትና አላስፈላጊ ወቀሳ ሊያመጣብን ከሚችል ነገር የተቆጠበ ውሳኔ መወሰን ይጠበቅብናል። ከራስ ጋር የሚደረግ ወግ ያለውንም ኃይል አያይዘህ ብትገልጽልን። ከራስ ጋር የዳበረ ግንኙነት በሚፈጠር ጊዜ የሚገርም ኃይል ነው ውስጣችን የሚኖረው። እናም በህይወታችን ተጨባጭ የሆኑ ለውጦችን ማምጣት ያስችላል። የተወሰኑትን ለመመልከት ያህልም አንደኛው የጠራ ግንዛቤ እንዲኖረን ያስችላል። ይህም ማንነትን በሚገባ ማወቅና የጠራ ውሳኔን የመወሰን ችሎታን ከማዳበር አንጻር ትልቅ ሚና አለው። ምን ማለት ነው? ጥሩ ራስ ገዝ ግንኙነት ያለው ግለሰብ እሴቶቹን፣ እምነቱን፣ ስሜቶቹን፣ የሚያነቃቁትን ጉዳዮች ወዘተ በሚገባ ስለሚያውቃቸው ነገሮችን ሲያደርግ እነዚህን ግምት ባስገባ መልኩ በጥንቃቄ ማድረግ ችሎታው ከፍ ያለ ይሆናል። ሌላው በጥልቀት ነገሮችን የመመልከት ልምምዱ ስንሆን ሞር ኢንፎርምድ እንሆናለን። ስለዚህ የተሻለ የመወሰን አቅም ይኖረናል። በኋላ የማንጸጸትበትን ውሳኔ እንድንወስን ያግዛል። ሁለተኛው ኃይል ይሄ ኢሞሽናል ኢንተለጀንስ ነው። እዚህ ውስጥ ደግሞ የተሻለ ራስን የመግዛት አቅምና የላቀ ግንኙነት እንድናዳብር ያደርጋል። ይህም ስሜቶቻችንን በሚገባ የመለየት አቅም ስናዳብር እነሱን እንዴት መቆጣጠር እንዳለብን ጎን ለጎን ልምምዱ ይዳብራል ማለት ነው። ውሳኔዎችንም ስንወስን ኢሞሽናል ሳይሆን የተጠናና የታቀደ ወይም ኢንቴንሽናል ውሳኔዎችን መወሰን እንጀምራለን። ሌላው ስሜቶቻችንን የመግዛት አቅማችን ከፍ ባለ ቁጥር በማናቸውም ግንኙነቶቻችን ላይ አዎንታዊ ተጽዕኖ የመፍጠር አቅሙ ከፍተኛ ነው። ማንም ሰው ስሜታዊ የሚያደርጉ ነገሮችን እንዴት በጥበብ እንደምናልፋቸው በመመልከት በእኛ ላይ ያለው እምነትና አክብሮ ከጊዜ ወደ ጊዜ እያደገ እንዲመጣም ያግዘናል። ሶስተኛው ችግርን የመፍታት አቅም ማዳበር ነው። እዚህ ውስጥም ይሄ ውጤታማ ችግር አፈታትና አዳዲስ ሀሳቦችን የማፍለቅ ባህሪ እናዳብራለን። ይህም ከራስ ጋር የሚደረግ የዳበረ ወግ ችግሮችን ከመነሻቸው የመመልከት አቅማችንን ከፍ በማድረግ እንዲሁም ደግሞ አንኳር ችግሮችን ለቅሞ በማውጣት ለነሱ የመፍትሄ ሀሳቦችን በማመንጨት ረገድ ተገቢ የሆነ ውሳኔ ላይ እንድንደርስ አቅም ይፈጥራል። እንዲሁም ደግሞ ነገሮችን በጥልቀት የመመልከት ልምምድ ውስጥ እንድንገባና ከተለመደው ወጣ ያለ አዲስ ሀሳብ የማመንጨት አቅም እናዳብራለን ማለት ነው። ሌላው በአራተኛ የምናየው የአእምሮ ጥንካሬ ነው። የአስቸጋሪ ሁኔታዎችን መቋቋም ወይም ደግሞ ለራስ መራራትን እንድናዳብር ያደርጋል። ይህም ማለት ምን ማለት ነው? ከራሳችን ጋር ያለን ግንኙነት እየዳበረ ሲመጣ የሚያስጨንቁ ነገሮች ወይም ደግሞ ያልፋሉ ብለን የማናስባቸው ነገሮች፣ ፈታኝ የሆኑ ሁኔታዎች፣ የሚረብሹን ጉዳዮች ሲገጥሙን ጊዜ ወስዶ ማሰላሰል ብሎም እንዴት ልሻገራቸው ብሎ በጽናትና በትዕግስት የማለፍ ጥበብን እናዳብራለን። ሌላው ይሄ ራስን በብዙ መውቀስና ትላንት ላይ መቆም በጣም ጎጂ የሆነ ጉዳይ ሲሆን ከራሳችን ጋር የዳበረ ግንኙነት በሚኖርን ጊዜ መፍትሄ ላይ በማተኮርና ራስን በብዙ ከመውቀስ ይልቅ ለራስ የርህራሄ ስሜትን እንድንላበስ አቅም ይፈጥርልናል። በአምስተኛ ደረጃ የምንመለከተው ግላዊ እድገትና ለውጥን ከማምጣት አንጻር ትልቅ ኃይል አለው።
ይሄም ዘላቂ እድገትን እንዲሁም ደግሞ ራስን ከማብቃት አንጻር ትልቅ ሚና አለው። በተለያዩ ጊዜያት የሚያጋጥሙ ችግሮችን በራስ አቅም እየፈቱ መሄድ በየጊዜው ራሳችን ላይ በጎ ለውጥ የሚያመጣ ልምምድ ሲሆን በሂደት ወደ ሙሉ ሰውነት ያሸጋግረናል። እንዲሁም ደግሞ ይሄ ኢንትራፐርሰናል ኮሚኒኬሽን ልምምድ በህይወታችን ሲኖር ነገሮችን የምንመለከትበትን መነጽር በማስተካከል የተረጋጋ ስብዕና እንድናጎለብትና እንድንላበስ ያደርጋል። በስተመጨረሻ የምናየው ይሄ ጥገኛ ለመሆን ወይም ደግሞ በራስ መቆም የምንለው ነው። በምናምናቸው ጉዳዮች ላይ የራስን ሀሳብ በማጉላት በሰዎች ሀሳብ ላይ ተንጠልጣይ ወይም ጥገኛ እንዳንሆን ይረዳል። እንዲሁም ደግሞ ሌላውን ለማስደሰት ሲባል ወይም ደግሞ ይሄ ተራ ተወዳጅነትን ለማግኘት የተባልነውን ነገር ሁሉ ልክ እንደ ቧንቧ ተቀብሎ የማስተላለፍ ስብዕናን በማስወገድ የራሴ የምንለው ስብዕና እንዲኖረን ያግዛል። በራስ የመተማመን አቅማችንንም ያጎለብታል። እሺ፣ በጣም እናመሰግናለን። እንደተለመደው እጅግ ጠቃሚ የሆነ ሀሳብን የነገርከን። ከራስ ጋር የሚደረግ ወግን በተመለከተ የተዘጋጀውን ስቶሪ እንድትከታተሉ ተጋብዛችኋል። መልካም ቆይታ። ከራስ ጋር ወግ። ሄሜን ወዴት እንደምትሄድ እያንገራገረችና መወሰን አቅቷት በመስቀለኛ መንገድ ላይ ቆማለች። እንደ ወትሮ ቢሆን የውሳኔ ችግር የለባትም። ሆኖም ዛሬ የምታሰላስለው ጉዳይ መንገዷን እንዳትወስን አድርጓታል። ወይኔ ሄሚ፣ ዛሬ ምን ነክቶኝ ነው በማለት ራሷን ትጠይቅ ጀመረ። በሐሳቧ መጥቶ ሲያብሰለስላት የነበረው ምቾት የሚሰጣትና የተለማመደችው ትንሽ ከተማ ውስጥ መኖር ወይም ያገኘችውን ጥሩ ስራ ተከትላ ምንም ወደማታውቀው ከተማ ቀይራ መሄድ ስለነበረ ለማሰላሰል በአቅራቢያዋ ወደሚገኝ የአትክልት ስፍራ ዝም ብላ ሄዳ ተቀመጠች። ሐሳቧን በብዙ ታውጠነጥናለች። አዲስ ለታጨችው ስራ ባይሳካልኝስ፣ ብቁ ባልሆንስ እያለች በተደጋጋሚ ሐሳቧን ታወጣለች፣ ታወርዳለች። በራሷም ላይ ትልቅ የጥርጣሬ ስሜትን መልሳ መላልሳ በማብሰልሰል አእምሮዋ ተውጥሯል። ሆኖም እድል ከፊት ለፊቷ ሆና በሯን ታንኳኳለች። አይኖቿን ለተወሰኑ ደቂቃዎች በመዝጋት ረጅም ትንፋሽ ወሰደች። በውስጧ እየናጣት ያለውን ሞገድ ለተወሰኑ ጊዜያት ረጭ ለማድረግ ሞከረች። ሞገዱ ግን ረጭ ሊል አልቻለም። ይልቁንም በአንዱ ጽንፍ እዚሁ የምታውቂ ቦታ ከቤተሰቦችሽ ጋር ከለመድሻቸው ጓደኞች ጋር ተመችቶሽ ብትሆኝ ይሻላል ሲል፣ በሌላኛው ደግሞ አዲስ ነገር መሞከር፣ ከለመድናቸው ውጭ የሆኑ ጉዳዮችን ማየት፣ ሃርድሺፕ ነገሮችን መሞከር ጠንካራ ያደርጋል። ሄሜን በዚህ ውጥረት ውስጥ ሆና የሆነ ሐሳብ ብልጭ አለ። ከውጭ ሳይሆን ጥልቅ ከሆነው ከራሷ ውስጣዊ ማንነት። የምር የምትፈልጊው ምንድን ነው ሲል በጥያቄው ተገርማ አይኖቿን ደጋግማ ክፍት ዝግት ካደረገች በኋላ ለራሷ በመደጋገም የምር የምፈልገው ምንድን ነው እያለች ትጠይቅ ጀመረ። ብልጭ ያለው ጥያቄ በተወሰነ እንድትረጋጋ አደረጋት። ጥያቄው ራሷ ጋር ለተወሰኑ ቀኖች ማቆየት እንዳለባት ወስና ተነሳች። ከዛን ጊዜ ጀምሮ በድጋሚ ዙሪያዋን መቃኘት ጀመረች። ከቀናት ቆይታ በኋላ ቤተሰቦቼ፣ ጓደኞቼ፣ ቅርብ የሆኑ ዘመዶችና ወዳጆቼ ከኔ ምን ይጠብቃሉ? እኔስ ምን ይጠበቅብኛል? የሚሉ ጥያቄዎች ታዝለው በመምጣት ምላሽ እንድትሰጥ ህሊናዋን ይወተውታት ጀመረ። ሄሜን ጥልቅ ሐሳብ ውስጥ ስትገባ አይኗን ጨፍና ማሰላሰል ልምዷ ሆኗል። ስለዚህ አይኗን ጨፍና ለጥያቄዎቹ ምላሽ ለማግኘት ወደ ጥልቅ የአእምሮ ጓዳዋ ነጎደች። የምትሄድበት ከተማ አሁንም ካለችበት ከተማ የተሻለ መሆኑን፣ ብቻዋን ሆና ብዙ የህይወት ልምምዶች መማር እንዳለባት፣ ጊዜ ወስዳ ራሷን በተለያዩ ነገሮች ማሳደግ እንዳለባት ኢማጂን ማድረግ ጀመረች። ሆኖም የማታየው ድብቁ ፍርሃት አሁንም እንዳለ ነው። የውስጥ ድምጿም ፍርሃቱ ምንድን ነው የነገረሽ? የመውደቅ ፍርሃት? የብቸኝነት ፍርሃት? ያለማወቅ ፍርሃት ይሆን ብላ ራሷን ጠየቀች። የመወሰኛ ጊዜዋ ግን አሁን ነው።
ፍርሃቷ ፓራላይዝ አድርጎ እንዳያስቀራት ከታገለችው በኋላ በደንብ ስታጤነው ውስጣዊ ድምጿ ፍርሃት ሁሌም በውጥረት ሀሳቦች መካከል እንዳለ ሹክ አላት። ልታስወግደው እንደማትችል ሆኖም ተቆጣጥረው ውሳኔ ላይ መድረስ እንዳለባት አመለከታት። ለራሷም ፍርሃት ቢኖርም ከታገሉት መቆጣጠር ይቻላል በማለት አንሾካሾከች። ትንሽ አየር ስባ ሰውነቶቿንም በማንጠራራት ካነቃቃች በኋላ ስልኳን አንስታ አዲስ ወደምትሄድበት ቢሮ ደወለች። እንደምትመጣም ገልጻላቸው ስልኩን ስትዘጋ ያላሰበችው የሚገርም የመረጋጋት ስሜት በውስጧ ሲመላለስ ተሰማት። ኡፈይ! ውስጧን ማዳመጧና በዛም አግባብ ውሳኔ ላይ መድረሷ ደስተኛም አደረጋት። ሰው ካወቀበት ለራሱ ትልቅ መድኃኒት ነው። ያም ከራሱ ጋር የሚያደርገው ንግግር ውጤት ነው አለች። የዛሬ ቆይታችን ይህንን ይመስል ነበር። ያው ከኛ የተወሰነ ሀሳብ ይነሳል፣ እናንተ ደግሞ ይበልጥ ታዳብሩታላችሁ ብለን ተስፋ እናደርጋለን። ጥያቄ የፈጠረባችሁ ወይም ደግሞ በዚህ ሀሳብ ዙሪያ አንስተን ብንወያይ የምትሉት ሀሳብ ካለ ኮሜንት አድርጉልን፣ እናየዋለን። ከዛሬው ቪዲዮ ብዙ ትምህርት እንዳገኛችሁ ተስፋ በማድረግ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ